ሰላም ሰላም ውድ የእግዚአብሔር ቤተሰቦች በእያላችሁበት የእግዚአብሔር ሰላም ይብዛላችሁ። ዛሬም እንደተለመደው ከእግዚአብሔር ቃል ውስጥ አንድ ሐሳብ አንስቼ የእግዚአብሔርን ቃል አካፍላችኋለሁ። የማካፍላችሁ የእግዚአብሔር ቃል በዚህ በማቴዎስ ወንጌል ምዕራፍ 2 ውስጥ ያለ ሐሳብ ነው። እንደምታውቁት ማቴዎስ ወንጌል ምዕራፍ 2 የኢየሱስ መወለድን የሚያትት ስፍራ ነው። ታዲያ በዚህ ታሪክ ውስጥ ኢየሱስ ልክ እንደተወለደ የእግዚአብሔር ቃል ሲናገር ሄሮድስ የሚባለው በወቅቱ የአይሁድ ንጉስ ኢየሱስን ለመግደል እንደፈለገው እናገኛለን። ከቁጥር 1 ጀምሮ ላንብብላችሁ እስከ ቁጥር 4 ለመነሻ እንዲሆንልን እንደዚህ ይላል። ኢየሱስም በይሁዳ ቤተልሔም በንጉስ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው የአይሁድ ንጉስ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ። ንጉስ ሄሮድስም ሰምቶ ደነገጠ። ኢየሩሳሌምም ሁሉ ከእርሱ ጋር የካህናትንም አለቆች የሕዝቡንም ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። እነርሱም ይልና ይቀጥላል። ታሪኩን በአጭር ስገልጽላችሁ በዚህ በማቴዎስ ወንጌል ምዕራፍ 2 ላይ ያለው ሐሳብ እንደዚህ ነው። ልክ ኢየሱስ ሲወለድ በወቅቱ የነበረው ንጉስ ሄሮድስ የኢየሱስን መወለድ ሰማ። ልክ እንደሰማ የእግዚአብሔር ቃል እንደሚናገረው ደነገጠ። ለምን? እነዛ ከሩቅ የመጡት ከምስራቅ በኮከብ እየተመሩ ለዚህ ለተወለደው ኢየሱስ ሊሰግዱ የመጡት ሰዎች ወደዚህ ንጉስ መጡና የአይሁድ ንጉስ ተወልዷል፣ ለሱ ልንሰግድ መጥተናል ሲሉት ደንግጧል። እሱ ንጉስ ነው፣ የአይሁድ ንጉስ ተወልዷል እየተባለ ነው። ታዲያ ከደነገጠ በኋላ እንዴት ኢየሱስን እንደሚገድል ማሰብ ጀመረ። እንደዚህ አላቸው፣ ሂዱና ፈልጉ አለ። ባገኛችሁ ጊዜ እኔም እንድሰግድለት ተመልሳችሁ ንገሩኝ አለ። የሚገርማችሁ ነገር እውነት እኮ ሊሰግድለት አይደለም፣ አግኝተነዋል ብሎ በተመለሱ ጊዜ ሄዶ ሊገለው ነው። እነሱ ሄዱ፣ ኮከብ እየመራቸው ኢየሱስ ወደ ተወለደበት ስፍራ ደረሳቸው። እንደሚታወቀው ነው። ገቡ፣ ዕጣን፣ ወርቅ፣ ከርቤ ስጦታ ሰጡት፣ ሰግደውለት ሄዱ። ታዲያ እሰግድለታለሁ ያለው ሄሮድስ እነዛ ሰብአ ሰገሎች ወደሱ ሳይመጡ እንደሄዱ ባየ ጊዜ ይህንን ሕፃን ፈልጋችሁ ግደሉ የሚል አዋጅ አወጣ። ታዲያ በዚህ ጊዜ ነው ከ2 ዓመት በታች የሚሆኑትን ሕፃናት እንዳለ በስፍራው ኢየሱስ ሊወለድ ይችላል ተብሎ የታሰበበት ቦታ ላይ ያሉትን ሁሉንም እንዲገደሉ አደረገ። መልአክ በሌሊት መጣና ወደ ዮሴፍና ወደ እናቱ ማርያም ይህንን ሕፃን ሊገል የሚፈልገው ሄሮድስ ሊገለው ስለሚፈልግ ወስዳችሁ ወደ ግብፅ ሽሹ ተባለ። እንደሚታወቀው ነው ሕፃኑን ወስደው ወደ ግብፅ ሸሹ። ታሪኩን ለማሳጠርና ለማጠቃለል ከሸሹ በኋላ ከዓመታት በኋላ ደግሞ መልአክ መጣና ሕፃኑን ሊገል የሚፈልገው ሄሮድስና ከሱ ጋር ያሉት እንዳሉ ሞተዋልና ወደ እስራኤል ተመለሱ ተባለ። ተመለሱ። ታዲያ በዚህ ታሪክ ውስጥ ነው 3 ነገሮችን አውጥቼ ዛሬ እግዚአብሔርን ቃል ማካፈላችሁ። የመጀመሪያው ነገር በዚህ ውስጥ የምንረዳው ነገር ምንድነው ከተባለ ትልቅ ነገር አለ ወገኖቼ። አንደኛው ነገር ጠላት ይፈልገናል። ብዙ ጊዜ የሚፈልጉን ሰዎች ሁሉ የኛ ወዳጆች አይደሉም። አንዳንዶቹ ሊገሉን፣ በውስጣችን ያለውን ህልም ሊያጨነግፉ፣ ሊያጠፉን፣ ወደኋላ ሊመልሱን ይፈልጉናል። አንዳንዶች ደግሞ ከእግዚአብሔር የሚላኩ በእኛ ህይወት ውስጥ በአዎንታዊ ነገር ተጽዕኖ ለመፍጠር፣ እኛን ለማገዝ፣ ከጎናችን ለመሆን፣ በውስጣችን ያለውን የእግዚአብሔርን ራዕይ ከኛ ጋር ለመፈጸም ደግሞ ወደ ህይወታችን የሚመጡ አሉ። ታዲያ በዚህ ውስጥ የምንረዳው ምንድነው ከተባለ ትልቅ ነገር ከእግዚአብሔር የሆነው ነገር በእግዚአብሔር ፍቃድ ስለሆነ ወደ ህይወታችን ውስጥ ይመጣል። ከጠላት የሆነ ሊገለን የሚፈልግ ሊያጠፋን የሚፈልግ ደግሞ በእግዚአብሔር ጣልቃ ገብነት አያገኘንም የሚለውን መልእክት ላስተላልፍላችሁ ፈልጋለሁ። በተለያየ መልኩ ሊያጨነግፋችሁ፣ ሊገላችሁ፣ ሊያጠፋችሁ የወጣ አያገኛችሁ። ከምን የተነሳ? ከእውቀታችሁ የተነሳ፣ ከገንዘባችሁ፣ ከኔትወርካችሁ የተነሳ አይደለም። በውስጣችሁ የጀመረው እግዚአብሔር ስለሆነ የጀመረውን እስከሚፈጽም የሚጠብቃችሁ እሱ ስለሆነ የሚመራችሁ እሱ ስለሆነ ጠላት ሆኖ የወጣ ሊያጠፋችሁ የወጣ አያገኛችሁ። ለእናንተ ለበረከት ደግሞ የተላከ አያጣችሁ ማለት እፈልጋለሁ። በተለያየ አጋጣሚ የሚፈልጉን ሰዎች አሉ። የተወለደው ኢየሱስ አንድ ነው። የሚፈልጉት ግን 2 ጎራ ነው። አንደኛው ጎራ ኢየሱስን ሊገል ይፈልጋል። አንደኛው ደግሞ ለኢየሱስ ለመስገድ ይፈልጋል።
ለኢየሱስ ለመስገድ የወጡት ከሩቅ ምስራቅ በኮከብ እየተመሩ ኢየሱስ ወዳለበት ደረሱ ይላል የእግዚአብሔር ቃል። ሊገሉት የሚፈልጉት ግን በዛው ኢየሱስ በተወለደበት ስፍራ ያሉ ኢየሱስን ሊያገኙ አልቻሉ። ምንም ያክል ለእናንተ ቅርብ ቢሆኑ ጠላቶቻችሁ፣ ምንም ያክል አቅማቸው፣ ገንዘባቸው፣ ስልጣናቸው ከእናንተ በላይ ቢሆን እግዚአብሔር ከእናንተ ጋር ከሆነ ፈልገው አያገኟችሁ። ክብር ለእግዚአብሔር ይሁን። በኢየሱስ ሕይወት ውስጥ የሆነው ይሄ ነው። ዛሬ መንፈስ ቅዱስ ለእኛ የሚያስተላልፈው መልእክት ይሄ ነው። በተለያየ ሁኔታ ውስጥ ያላችሁ አቅም የለንም፣ እነከሌ ሊያጠፉን ይችላሉ፣ እነከሌ ከመጡብን፣ እነከሌ ከደረሱብን መቋቋም አንችልም የምንላቸው እግዚአብሔር ከእናንተ ጋር ይሁን ብቻ እንጂ አይችሏችሁም። በኢየሱስ ሕይወት ውስጥ በዚህ ክፍል ውስጥ የምንረዳው ይሄ ነው። ሊገሉት የሚፈልጉት አላገኙትም፣ ሊሰግዱለት የሚፈልጉ ደግሞ እሱን አላጡ። እንዲህ ብዬ ልመርቃችሁ፣ ሊገሏችሁ፣ ሊያጨነግፏችሁ እናንተን እየፈለጉ ያሉ አያግኟችሁ። ለእናንተ በረከት ለመሆን ከእግዚአብሔር የተላኩ ደግሞ አይጧችሁ። አሜን። የመጀመሪያው ይሄ ነው። አንደኛው ከዚህ ክፍል ውስጥ የምንማረው ሊያጠፉን የሚፈልጉም አሉ፣ ሊያለሙን ደግሞ ወደኛ እየመጡ ያሉ የሚፈልጉን አሉ። የሚያጠፉን አያገኙንም። ሁለተኛው ከዚህ ክፍል ውስጥ የምናየው የመሸሽ ጊዜ አለ፣ የመመለስ ጊዜ አለ። ልክ ኢየሱስን ሄሮድስ ለመግደል ሲፈልግ መልአኩ መጣና ይህንን ሕፃን ሊገል የሚፈልግ ሄሮድስ አለ፣ ስለዚህ ወስዳችሁ ወደ ግብፅ ሽሹ አለ። ለምን? እግዚአብሔር ያንን ሄሮድስን መግደል አይችልም እንዴ? በኋላም የገደለው እሱ ነው። ለምንድን ነው እነሱን ሽሹ የሚል? አንዳንድ ጊዜ እግዚአብሔር አሰራሩ እንደዚህ ነው። እግዚአብሔር ሉዓላዊ አምላክ ነው። ከፈለገ ችግራችንን ያስወግድልናል። ከፈለገ ደግሞ ችግሩ እያለ እኛን ይቀይረናል፣ ይለውጠናል። አንዳንድ ጊዜ ችግራችንን አስቀምጦ እኛ ከችግራችን ዞር እንድንሸሽ ያደርጋል። እግዚአብሔር ሉዓላዊ አምላክ ነው። አንዳንድ ጊዜ ላይገባን ይችላል። እግዚአብሔር የለም እንዴ እኔን ከችግሬ ጋር የሚያስቀምጠኝ? ችግሬን ማስወገድ እየቻለ ሄሮድስን መግደል እየቻለ ኢየሱስን ወደ ግብፅ እንዲሸሽ አደረገ። እግዚአብሔር ሉዓላዊ አምላክ ነው። የመሸሽ ጊዜ አለ ወገኖቼ፣ የመመለስ ጊዜ አለ። በተለያየ ችግር ውስጥ ያላችሁ፣ በተለያየ ሰልፍ ውስጥ ያላችሁ፣ በስደት ውስጥ ያላችሁ እግዚአብሔር ከኔ ጋር እያለ እንዴት እሰደዳለሁ? እግዚአብሔር ከኔ ጋር እያለ በዚህ መከራ ውስጥ እንዴት አልፋለሁ? እግዚአብሔር ከኔ ጋር እያለ እንዴት ነው ይሄንን ነገር ቻሌንጅ የምሆነው የምትሉ እግዚአብሔር ሉዓላዊ አምላክ ነው። በዚህ በሮሜ ምዕራፍ 8 ላይ ነገር ሁሉ ለበጎ እንደሚደረግ እናውቃለን አለ ጳውሎስ። ሁሉ ነገር ብቻ እግዚአብሔር ከእናንተ ጋር ይሁን እንጂ ለበጎ ነው። ሄሮድስን መግደል ይችላል። እሱን አስቀምጦ ኢየሱስን ወደ ግብፅ እንዲሸሹ አደረገ። ከዛስ ቁጥር 20 ላይ ሄዳችሁ ስታነቡ መልአኩ መጣና ኢየሱስን ሊገሉ የሚፈልጉት ሰዎች ሞተዋልና ወደ እስራኤል ተመለሱ አለ። በተለያየ መከራ ውጣ ውረድ ውስጥ ያላችሁ፣ ሰልፍ ውስጥ ያላችሁ በዚህ ታሪካችሁ አይደመደምም። ይሄ የስደት ጊዜ ያልፍና የመመለስ ጊዜ ይሆናል። የለቅሶ ጊዜ ያልፍና የሳቅ ጊዜ ይሆናል። ይህንን ነው የምናየው በዚህ ክፍል ውስጥ። ሽሹ ተባሉ፣ በኋላ ደግሞ ተመለሱ ተባለ። እንዴት ሆኖ? ሊገለው የሚፈልገው ሞቶ በሕይወት ኢየሱስ ተመለሰ። ሊገላችሁ የሚፈልጋችሁ ሞቶ እናንተ በሕይወት ትቀጥላላችሁ። እንደዚህ ብዬ ልመርቃችሁ፣ ሊገላችሁ የወጣው ሞቶ እናንተ በሕይወት መኖር ይሁንላችሁ። እግዚአብሔር አብሮት ያለ ሰው እንደዛ ነው። በፈተና ውስጥ አታልፉም አልተባልንም። በሰልፍ ውስጥ አታልፉም አልተባልም። ሰልፉም ፈተናውም እያለ ግን በሕይወት እንኖራለን ነው። ስለዚህ የመሸሽ ጊዜ አለ፣ የመመለስ ጊዜ አለ። አንዳንዴ የቻሌንጅ የለቅሶ ጊዜ አለ፣ የሳቅ ጊዜ ደግሞ አለ። በፍጹም ተስፋ አትቁረጡ። ሌላው ሶስተኛው ነጥብ ደግሞ ከዚህ ክፍል ላይ የምንማረው ጠላት የሚጠላን የሚዋጋን ስለ ዛሬው ሕይወታችን አይደለም፣ ስለ ነገ በውስጣችን ስለሚያየው ነገር ነው። ይሄ በደንብ ይግባን ወገኖቼ። እግዚአብሔርን ብዙ ጊዜ የሚያኖረን ስለ ዛሬው ሕይወታችን አይደለም፣ ነገ በእኛ ለመስራት ስላሰበው በውስጣችን ስላስቀመጠው ፐርፐዝ ነው እግዚአብሔርም የሚያኖረን። ስለዚህ ለምንድን ነው ይህንን ያነሳውላችሁ መሰላችሁ? ጠላት ውጊያውን ያበዛባችሁ፣ በተለያየ ሰልፍ በተለያየ ፈተና ውስጥ ያላችሁ ሰዎች አይዟችሁ፣ የሆነ ነገር በውስጣችሁ ስላለ ነው። የሆነ ነገር የምትሰሩት ነገር ስላለ ነው። የሆነ ነገር ከቀጠላችሁ፣ ከሰነበታችሁ፣ ካደጋችሁ ለሀገር፣ ለወገን፣
ለእግዚአብሔር መንግስት የምታበረክቱት ነገር ስላለ ነው ፈተና የበዛባችሁ። ከኢየሱስ ሕይወት በዚህ በማቴዎስ ወንጌል ምዕራፍ 2 የምንማረው ይሄንን ነው። ኢየሱስን ሊገለው የፈለገው ሄሮድስ ሕፃንነቱን ጠልቶ አይደለም፣ ንጉስነቱን ጠልቶ ነው። የአይሁድ ንጉስ ተወልዷል ሲባል ነገ ንጉስ እንደሚሆን ስለሚያውቅ ነው ሊገለው የፈለገው። እግዚአብሔር ደግሞ በሱ ነገ መስራት ያሰበውን ስለሚያውቅ ምን አደረገ? ሊገለው የፈለገውን ሄሮድስን ገሎ ኢየሱስን በሕይወት አኖረ። እንደዛ ይሆናል። የሚገሉን ሰዎች እኛም መግደል አይችሉም። ለምን ከተባለ እግዚአብሔር በእኛ የጀመረው ነገር አለ። እግዚአብሔር እሱን እስከሚጨርስ እኛ እንሞትም። ስለዚህ ይህንን ነገር ከዚህ ውስጥ በደንብ እንረዳ። ነገን ስለሚያውቅ ነው ሰይጣን የሚዋጋን። ሄሮድስ የደነገጠው ነገ ንጉስ ይሆናል የተባለው ሕፃን ስለተወለደ ነው። ስለዚህ ይህንን ነገር በደንብ እንያዝ። በተለያየ ሰልፍ ውስጥ ስንሆን ውጊያ ሲበዛብን ሰይጣንን አውቄብሃለሁ እንበለው። አውቄብሃለሁ ስለ ዛሬው አይደለም፣ ነገ የሆነ ነገር አለ። እውነቴን ነው የምነግራችሁ። አንዳንድ ጊዜ ውጊያ ሲበዛ የሆነ ነገር ሲበዛ የሆነ ነገር ከፊቴ አለ ነው የምለው። ለምን? ሰይጣን ከፊታችን የሆነ ነገር የምንሰራው ነገር ከሌለ ከኛ ጋር ችግር የለውም። በዚህ በሐዋርያት ሥራ ምዕራፍ 12 ከቁጥር 1 ጀምረን ታሪኩን ስናጠና ሄሮድስ የሚባል ሌላ ንጉስ ጴጥሮስንና ያዕቆብን ያዛቸውና መጀመሪያ ያዕቆብን ገደለ። ያዕቆብን ከገደለው በኋላ ህዝቡን ደስ እንዳሰኘ ካወቀ በኋላ ኔክስት ዴይ ደግሞ ጴጥሮስን ለመግደል ፕላን አደረገ ይላል የእግዚአብሔር ቃል። ትናንትና አብሮት የታሰረው ያዕቆብ እንደተገደለ አይቷል ጴጥሮስ። ነገር ግን ሌሊቱን ይተኛል። ክፍሉን ስታነቡ ለማሳጠር ያክል ነው። ታዲያ ይሄ ጴጥሮስ እየተኛ ሌሊት የሚገርማችሁ ስንት ጥበቃ ተደርጓል። በዛ ጥበቃ ሁላ ውስጥ መልአኩን ልኮ እግዚአብሔር ጴጥሮስን ከዛ ወህኒ ያወጣ። ለምንድን ነው ያዕቆብ የሞተው? ለምንድን ነው ጴጥሮስ የወጣው? ቤተክርስቲያን ጸሎት ስታደርግ ነበር ለሁለቱ። ጸሎት እየተደረገ ያዕቆብ ሞቷል። ጸሎት እየተደረገ ነገር ግን ጴጥሮስ ደግሞ ወጥቷል። ለምንድን ነው ጴጥሮስ የወጣው? ለምንድን ነው ያዕቆብ የሞተው ከተባለ በሁለቱም ላይ ሉዓላዊው እግዚአብሔር ነው። ያዕቆብ የሞተው ስራውን ስለጨረሰ ነው እንጂ እውነትም ሄሮድስ ከእግዚአብሔር በላይ ስልጣን ኖሮት አሸንፎ አይደለም። ሞት ባይዘዌ ለክርስቲያን ከእግዚአብሔር ጋር ለሚኖር ሰው መሸጋገሪያ እንጂ መጥፋት አይደለም። ለዚህ ነው እነ ጳውሎስ ብዙ ጊዜ ብንኖር ለእናንተ ነው ይላሉ፣ ግን ብንሄድ እንናፍቃለን የሚሉት። ለምንድን ነው እዚህ ክፍል ላይ ይሄንን ያመጣውላችሁ መሰላችሁ? አንዳንድ ጊዜ በፈተና ውስጥ ማለፍ መውደቅ ምናምን ማክሲመሙ መሞት ራሱ ይባል እግዚአብሔር የወደደው ብቻ ነው በሕይወታችን ውስጥ የሚሆነው። ስለዚህ ያዕቆብ ሞተ፣ ጴጥሮስ ደግሞ ከእስር ቤት ወጣ። ለምን? እግዚአብሔር በጴጥሮስ የጀመረው ስላላለቀ። ጴጥሮስ ከተፈታ በኋላ ነው አንደኛ ጴጥሮስና ሁለተኛ ጴጥሮስ መልእክት የተጻፈው። ስለዚህ እግዚአብሔር በጴጥሮስ የጀመረው እስከሚያልቅ ሄሮድስ ሊገለው አልቻለም። ጴጥሮስ ቆሞ ቀረ እንዴ? መጨረሻ ላይ እኮ ጴጥሮስም ሞቷል። መቼ ነው የሞተው? ስራውን የጨረሰ ቀን። ስለዚህ እንደዚህ ነው የምላችሁ፣ እግዚአብሔር በእናንተ የጀመረው እስከሚያልቅ የቱንም ያህል ጠላት ቢበረታባችሁ፣ ውጋ ቢበረታባችሁ አትሞቱ። እግዚአብሔር በእናንተ የጀመረውን እስከሚጨርስ ጠላት አይችላችሁ። የጨረሳችሁ ቀንም ጠላት ስላሸነፋችሁ ሳይሆን የምትሞቱት እግዚአብሔር ወደ ራሱ ስለሚጠራችሁ ነው። ለምን? በዚህ የምትሰሩትን ስትጨርሱ። ጠላታችሁ ፈልጎ አያገኛችሁም፣ ከእግዚአብሔር ሆነው ደግሞ ፈልጎ አያጣችሁ። እንደዚህ ለመርቃችሁ ደግሜ፣ ጠላት ፈልጎ አያገኛችሁ፣ ከእግዚአብሔር የሆነው ደግሞ ፈልጎ አይጣችሁ። ተባረኩ።